መልካም ዜና ስለሰማን ሁላችንም ደስተኛ ነኝ። ሁላችንም አንድ ሆነን ደግሞ በዚህ ነገር በመሳተፋችን አልሐምዱሊላህ ሁሌም አንድ ሆነን ነገራቶችን ምንም ነገር ማድረግ እንችላለን። ይሄ ማሳያ ነው። አልሐምዱሊላህ ኢንሻአላህ ከዚህ በኋላም የተለያዩ ነገሮችን በደንብ እናደርጋለን ብዬ አስባለሁ ኢንሻአላህ። እና ሁላችሁንም አላህ ይወዳችኋለሁ። ያው ስለ ወንድም መሐመድ ሰዒድ ያው ከሌላው የተለየ ብዙ ምለው ነገር የለኝም። ያው ከኔ ጋርም ሁለቴ ቢሆን የተገናኘ ነው። እንደ ጓደኛም ባንሆን ወንድማማቾች ነን። ያው ባገኘሁት አጋጣሚ ግን እጅግ በጣም መልካም ሰውና የሰው ልክ ተብሎ ሊገለጽ በሚችል መልኩ ባህሪው በጣም የተመሰገነ መስጉን ነው። ለዚህ ደግሞ ሁሉም ማሳያ ነው። ሁሉም ወንድሞች ምስክር ናቸው። ያው እኔም አጋጣሚ ሆኖ አሁን ደሴ ነው ያለሁት፣ ሆቴል ላይ ሆኜ ነው። ሱብሃንአላህ ይህንን ዜና ሰማ እኔ አጋጣሚ ድሬዳዋ ነበርኩ። ትኬትም አላገኘሁም ነበር። በጣም የሰበረኝ ሐቂቃ ታውቃለህ፣ ሁላችንም የአላህ ነን፣ ወደ አላህም ተመላሾች ነን። በዚህ አጋጣሚ ሁላችንም በሀያት ያለን ሰዎች ሐቂቃ መሀባብ እንኳን ቢሆን ተገላልጸን ማለፍ አለብን። መቼ እንደምንሄድ አናውቅም። በቀጠሮ አይደለም የምንሄደው እንደምናየው ነው። እና ወንድም መሐመድ ሰዒድ ደግሞ ለሁላችንም ትልቅ ትምህርት ነው ብዬ አስባለሁ። ፕላስ ደግሞ በቦታውም ተገኝቼ ያለውን ነገር ባለቤቱም አውርታኛለች። ያለው ነገር ሁላችሁም እንደገለጻችሁት ነው። እኔም ብዙ አይደለም የመጣሁት። አጋጣሚም ደግሞ አሁን ስገባ ገንዘቡም ከታሰበውን ያክል እንትን ብሏል፣ ተገኝቷል። አልሐምዱሊላህ ለዚህ ነበር የገባሁት። ሁላችሁን አመሰግናለሁ። ጀዛከላህ ኸይር ወንድሜ አሚር ሁሴን፣ ጀዛከላህ ኸይር። አንተንም አላህ ይሶብርህ። ላስተላለፍከውም መልእክት ጀዛኩሙላህ ኸይር ማለት ፈልጋለሁኝ። አላህ ሱብሓነሁ ወተዓላ ወንድማችንንም በጀነተል ፊርደውስ አላህ ሱብሓነሁ ወተዓላ እንዲሰበስበን ከሚወዳቸው ከነቢዩ ሰለላሁ ዐለይሂ ወሰለም ጋራ በጋራ እንዲሰበስበን ዱዓችን ነው። መርሐባ ኢንሻአላህ። ወደ ወንድማችን ሙአዝ ሀቢብ እናልፋለን። ሙአዝ እንግዲህ የመሐመድ ሰዒድ በጣም የቅርብ ወንድሞች ከሆኑ መካከል አንዱ ነው። በመጀመሪያ ወንድሜ ሙአዝ አላህ ሱብሓነሁ ወተዓላ ወንድምህን ወዳጅህን በማጣት አላህ ሱብሓነሁ ወተዓላ ሶብር ይስጥህ እያልኩኝ በዚህ ጉዳይ ላይ ባደረከው ጥረትና እንቅስቃሴ ሁሉ ምንዳህን አላህ ያብዛልህ እያልኩ በቀጥታ ወደ አንተ አልፋለሁኝ። በዚህ ጉዳይም ላይ ሰፊ ጥረት ስታደርግ ነበር የነበረው